የሳምሰንግ በጀት ሎወር ፕራይስ የሚባሉ ሁለት ስልኮች እናያለን። የመጀመሪያው ጋላክሲ A07 ሲሆን ሁለተኛው ደግሞ ጋላክሲ A17 ነው። እንደሚታወቀው ሁለቱም በጀት የሚባሉ ስልኮች ናቸው። ስፔካቸውን ስንመለከት እንግዲህ ጋላክሲ A07 ሁለት ካሜራዎች አሉት። የመጀመሪያው 50 ሜጋፒክሰል የፊት ለፊት የጀርባ ካሜራ ሲኖር ይህም ጥርት ያለ ፎቶግራፍ እንዲሁም ቪዲዮዎችን ለመቅረጽ ያስችላቸዋል። ሁለተኛዋ ደግሞ ባለ 2 ሜጋፒክሰል ማክሮ ካሜራ ናት። ቀረብ ብላችሁ ፎቶ በምታነሱበት ጊዜ ጥርት ያለ ፎቶግራፍ እንድታነሱ ያስችላችኋል። ሁለተኛው ደግሞ ሰልፊ ካሜራውን ስንመለከት ባለ 8 ሜጋፒክሰል ሰልፊ ካሜራ ስላለው የተሻለ ኢሜጅ ያነሳላችኋል ማለት ነው። ይህም ስልክ በሁለት አይነት አማራጭ አለው፣ በ4G ቨርዥን እና በ5G ቨርዥን። ፕሮሰሰራቸውም የተለያየ ነው። በ4G ቨርዥን ሲሆን ሚዲያቴክ ሄሎ G99 ነው የሚጠቀመው ፕሮሰሰሩ። ይህም ዴይ ቱ ዴይ አክቲቪቲዎች ይሆናቸዋል። በ5G ቨርዥን ሲሆን ደግሞ ዳይሜንሲቲ 6300 ነው። ይህም የተሻለ ባትሪ ያለው። በ4G ሲሆን 5000 ባትሪ ነው ያለው። በ5G ሲሆን ደግሞ የተሻለ 6000 ባትሪ ስለሆነ መልቲታስክ ለምትሰሩ ሰዎች ይሆናቸዋል ማለት ነው። ሁለተኛው ስልክ ደግሞ የጋላክሲ A17ን ስንመለከት ከጀርባ ሶስት አይነት ካሜራዎች አሉት። እንደምትመለከቱ እዚች ጋር ያለችው 50 ሜጋፒክሰል ሜን ካሜራ ነው። ይህም ጥርት ያለ ፎቶዎችን፣ ቪዲዮዎችን መቅረጽ ያስችላቸዋል። ከላይ ያለው ደግሞ ባለ 5 ሜጋፒክሰል አልትራ ዋይድ ነው። ነገሮችን እንዲራቅ ብላችሁ ፎቶግራፍ ለማንሳት ያስችላቸዋል። ከስር ያለችዋ ደግሞ 2 ሜጋፒክሰል ናት። ቀርብ ብላችሁ በምታነሱበት ጊዜ ዲቴይል የሆነ ፎቶግራፍ ያሳያቸዋል ማለት ነው። ሰልፊውን ስትመለከቱ ደግሞ ባለ 13 ሜጋፒክሰል ሰልፊ ካሜራ ስላለው ጥርት ያለ ፎቶግራፍ እና ቪዲዮ ያነሳላቸዋልም ይቀርጽላቸዋል። ባትሪው 5000 ነው። በ4G እና በ5G ቨርዥን አለው። በ4G ሲሆን ሚዲያቴክ ሄሎ G99 ነው የሚጠቀመው። በ5G ሲሆን ደግሞ የኤግዝነስ 1330 5 ናኖሜትር ፕሮሰሰር ነው የሚጠቀመው። ይህም የተሻሉ ፐርፎርማንስ ይኖራል ከ4G የተሻለ። መልቲታስክ ለምትሰሩ ጌም ለምትጫወቱ 5G 4G የተሻለ ነው። ሞሮቨር ግን 5G የተሻለ ብቃት አለው ማለት ነው። እነዚህ ስልኮች ገበያ ላይ ርካሽ የሚባሉ ስልኮች ናቸው። በተለይ A07 በጀት ኪሳችሁን የማይጎዳ የምትፈልጉ ከሆነ A07 ይመረጣል። ሆኖ ግን ትንሽ ገንዘብ ጨምር አድርጋችሁ የተሻለ ፐርፎርማንስ ከፈለጋችሁ ይሄ ጋላክሲ A17 አለ ማለት ነው። ስለዚህ እኔም ጋር እነዚህ ስልኮች ማግኘት ትችላላችሁ። እነዚህ ስልኮች እኔ ጋር ማግኘት ከፈለጋችሁ በዚህ በማስቀምጥላችሁ የቴሌግራም ቻናል ወይም ደግሞ ባዮ ላይ ባለው ስልክ ቁጥር በመደወል መገበያየት ሃሎ ማለት ትችላሉ። ፒስ